በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልዳውያን በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ልጆች እንደምን አላችሁ? የድንግል ማርያም ምልጃና ጸሎት፣ የጻድቃን የሰማዕታት የቅዱሳን መላእክት ተራዳኢነት አይለያችሁ አይለየን፣ አሜን። ሃይማኖት ምንድን ነው? ሃይማኖት ሃይመን አሳምን ካለው የግዕዝ ግስ የተገኘ ሲሆን ትርጓሜውም በአንድ አምላክ ማመንና ለአንድ አምላክ መታመን ማለት ያመለክታል። በዓይናችን ለማናየው ለግዙፉ ዓለም ለማይታየው ረቂቅ ዓለም ፈጣሪ አስገኚ መጋቢ አለው፣ እሱም እግዚአብሔር ነው ብሎ ማመን የሃይማኖት የመጀመሪያ ክፍል ነው። እምነት ማለት አመነ ካለው የግዕዝ ግስ የተገኘ ሲሆን ትርጉሙም ለእግዚአብሔር መታመን፣ በእግዚአብሔር ማመን ይገለጥለታል። ቅዱስ ጳውሎስም ዓለማችሁ በእግዚአብሔር ቃል እንደተፈጠረ የሚታየው ከማይታየው እንደሆነ እናውቃለን፣ ዕብራውያን ምዕራፍ 11 ቁጥር 3 ላይ በማለት እንደተናገረ። የሰው ልጅ ሃይማኖት ትምህርት ከመማሩ አስቀድሞ በሕሊናው በመመራት የእግዚአብሔርን መኖር ማመን ተገቢ ነው። ሃይማኖት ትምህርት የሚል ነገር የእግዚአብሔር ቃል እምነት መሆኑን መቀበል ነው። የማናየው የማንመረምረው እንጂ እንደ ዓለማዊ ሳይንስ እውቀት የተማርነው ሁሉ ዘመናዊ መሳሪያ አረጋግጠን የምንደርስበት አይደለም። ሃይማኖት ቁስ ሳይሆን በመንፈስ ቅዱስ ገላጭነት ተመን ሃይማኖት ሕይወት የእግዚአብሔር መንግሥት ተቃዋሚው አጋንንት ሳይቀር አይጠቀምበትም እንጂ የአምላክን መኖር ያምናል ይንቀጠቀጣልም። ዕብራውያን ምዕራፍ 2 ቁጥር 19 ላይ በዛ ዓለም ለራሱ የተገኘ ምንም ነገር እንደሌለው ለሁሉም አስገኚ ፈጣሪ እንዳለው ይታወቃል። የሳይንስ የምርመራ ውጤት ሁሉን የፈጠረ ኃይል በሥጋ ጥበብ ተመራምኖ አልደረሰበትም። በሃይማኖት ትምህርት ግን ሁሉን ያስገኘ እግዚአብሔር መሆኑን መረዳት ይቻላል። የሰው ልጅ የሰራቸው የቴክኖሎጂ ውጤቶች የሚያንቀሳቅሳቸው ባለሙያዎች